እኛ እኮ የመደም ቅመሞች እኮ ስንሰለጥን እኮ አይጣል እኮ ነው። እውነቴን ነው የምላችሁ አይጣል ነው። ስናጣም ስናገኝም ስንሰለጥንም ሶስቱም የተዘበራረቀ ዓለም ውስጥ ነው የምንኖረው። አሁን እና አብርሽ ሊያገቡ አንዲቷ የ2600 ድርሃም ወርቅ ገዝታ እንግዲህ ቅዳሜ ያርጉት እሁድ ያርጉት ሰርጉን እያለች ትከራከራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ አበረታቱኝ። እኔ የምላችሁ እኔ አንዳንድ ጊዜ ሳስብ ሳብላለው ወንዝ ዳር አሽቃባጭ ዝናብ ወንዝ ዳር ይዘንባል አሉ። እነሱ ስላላቸው መስሎ ዱባይ የመጡት ሊዝናኑ፣ አንቺ ከአረብ ሽንት ቤት ሳትወጪ ጽርቅ ነውስ እኔ እኮ ግርም ይለኛል እኮ ግርም። ስንት ይሰጣል? ቤተ ክርስቲያን ማሰራት ትችያለሽ፣ መስጊድ ማሰራት ትችያለሽ። ታዩ ወንድም እህቱን ታዩ፣ ችግር የለም አትስጭ፣ መብትሽ ነው። ስለዚህ ለአብርሽ ነው ለሩታ ይሄ ወርቅ የሚሰጣት። እኔማ አብርሽ የቄራውን በቃ ትንሽ ፈታ አረገኝ። እስኪ አብርሽ የቄራውን እስቲ ሰምተን እንመለስ ጋይሶች። ሰርብህ ብዬ ነው ልበትን አንተ እንኳን ግን እንዳልሰርብህ እንዳትቀየም ዝም በል። የመዳም ዘሮች ነው እንጂ የሚባለው እንደነዚህ አይነት ሴቶች የመዳም ቅመም አይባሉም። እንዴ አሁን እናንተ ተቆጥረን ነው የመዳም ቅመም? ላላላላ ማይፋ ኪዳ እና እዚህ ስሟቸው እንደው ያለ መቶሪያ ላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ ስሙ የሚሉትንማ ወላን ያው ሳምንቱ ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። በነገራችን ላይ ጋይስ እንደነዚህ አይነት ሴቶች አሁን በመዳም ቤት የእውነት ነው የምላችሁ እረፍት ራሱ ለመውጣት የእረፍት ቀን እየጠበቁ ነው። አንድ ቀን እንኳን ወጥተው ተዝናንተው ለራሳቸው መግባት የማይችሉ እውነቴን ነው ደህና ልብስ እንኳን መግዛት የማይችሉ ሴቶች ናቸው። እንደዚህ አይነት ሴቶች በሰው ሀገር ጉልበቴን ጨረስኩ፣ ብሬን ጨረስኩ፣ ከጉልበቴ አልሆንኩ፣ ከትዳሬ አልሆንኩ፣ ከእድሜ አልሆንኩ ምናምን እያሉ ወይ ከብሬ አልሆንኩ እያሉ የሚያለቅሱ አብዛኛው ሴቶች እኔ ሀቅ ልንገራችሁ፣ እንደ ኢትዮጵያ ያላችሁ ሰዎች እዚህ ጋር እየሰማችሁ ነው። አረብ ሀገርም ያላችሁ እዚህ ጋር እየሰማችሁ ነው። አብዛኛው አረብ ሀገር ላይ የሚያለቃቅሱ ሴቶች ጉልበቴ እድሜ ምን እዚህ ሀገር መጣሁ ምንም የለኝም ሀገር ምናምን የሚሉ ሴቶች እውነት ቤተሰብ የሚረዱ አይደሉም። ቤተሰብ የሚረዱ ቢያንስ ቤተሰብ እረዳው፣ እናት አባቴን እረዳው፣ እህት ወንድሜን እረዳው ይላሉ፣ ይጽናናሉ ቢያንስ ማለት ነው። ግን እንደነዚህ አይነት አሁን እነዚህ ሰዎች እነ ሩታ እነ አብርሽ እኔ በእነሱ አይደለም። ለምን እነሱ ስራቸው ነው ዩቲዩብ ስራ ነው በቃ። ለምን እኔም ስገባ ኢትዮጵያ እሰራለሁ የዩቲዩብ ብራንሶ ነው እናንተ አረብ ሀገሮችን የማዳም ቅመም ብላችሁ ከዚህ በኋላ እንዳታወሩ። ለማንኛውም የተከበሩ ሰገጥ ያለው እንደናንተ ለመዝናናት ነው ራሳቸውን ብቻ እየጠራችሁ ተናገሩ። ግን አሁን እነዚህ ሴቶች አንዷ ምን አለች 600 ድርሃም የገዛሁት ወርቅ አለ ለነሱ ስጦታ ሰጣቸዋለሁ እረፍት የምንወጣበትን ቀን ተነጋግረን ግሩፕ ላይ አንዷ ደግሞ ሊቭ ላይ ምን ስትል ሰማው ሀገራቸው ሲሄዱ የሆነ ነገር የሚሰሩበትን ብር እናሰባስብ ግሩፕ ላይ እንዶ ጤነኛ አይደላችሁም እንዶ ስጡ ችግር የለውም። ግን ስንት የተቸገራለ ስንት የተራባለ ስንት አሁን እናንተ እንደዚህ አይነት ሴቶች ማለት ነው ብራቸው በምንድን ነው የሚያጠፉት? ለወንድ መስጠት በማይሆን ቦታ ብራቸውን የሚያጠፉ ለወንድ ብራቸውን የሚገብሩ በቃ አለ አይደለ ያኒ እንዴት ብዬ ልንገራችሁ ቤተሰብን የሚረዳ እህት ወንድሙን እናት አባቱን ቤተሰቡን የሚረዳ ሰው ወላሂ እዚህ ሀገር ምንም ያህል አመት እንኳን ቁጭ ቢል የለኝም አይልም። ቁጭ ብቻ አይገባም። በቃ ለቤተሰብ ያደረገው ነገር እርካታ ደስታ ይሰጣል። ግን እየመጡ እንደዚህ ነው በዚህ ወጣ በዚህ ገባ የሚሉት አንደኛ በኦንላይን የሚጀናጀኑ ብራቸው ለወንድ የሚሰጡ ሌላው ደግሞ በአሉ ባልታ ቦታዎችን የሚገኙ
ስራ በመፍታት ልክ እንደነዚህ አይነት ሴቶች ደግሞ ለዛም ለዚህም ለማሽቃበጥ እያሉ ብራቸውን በማይሆን ቦታ ላይ የሚጥሉ ለራሳቸው ጊዜም የላቸውም፣ ብራቸውም ከነሱ ጋር የለም፣ ሀገራቸውም አይገቡም። በቃ እንደዚህ ናቸው፣ ህይወታቸው እንደዚህ ነው። እና አሁን እነዚህ ሴቶች ላይ ብዙ አየሁኝ ቲክቶክ ሰሞኑ በአንድ እግሩ ነው የቆመው በመዳም ቅመሞች ዱባዮች ምን ሆናችሁ ነው? እውነት ልንገራችሁ ኢትዮጵያ ስትገቡ ለታክሲ እንኳን የማይኖራችሁ አላችሁ። በየመዝናኛው በየማጣሙ በየልብሱ ምናምኑ አሁን ለነዚህ አንቺ 2000 6000 ድርሃም ወርቅ ከምትሰጪ አገር እኮ ይዘሽው ብትሄጂ የሆነ ነገር ብትጨምሪበት የሆነ ለስራ ይሆንሻል እኮ አንቺ በግ እናንተ በግ እውነት እኔ ይሄ ማለት ለሁላችሁም ያልኩኝ አይደለም። አንዳንድ በጎች አላችሁ። እኔ አትስጡ አይደለም ስጧችሁ ችግር የለብኝም። ግን የመዳም ቅመም እያላችሁ እናንተ ከኛ አንድ ስላልሆናችሁ አንድ ላይ ጠርታችሁ የመዳም ቅመም አትበሉ እንዴ! ስንት ጠንካራ የመዳም ቅመሞች አሉ። አረብ ሀገር ማለት እስር ቤት ማለት ነው። ልክ እስር ቤት ያለ ሰው ጊዜው ሲጨርስ ነው ውጭ ላይ የሚወጣው ፀሐይ የሚያይ። አረብ ሀገር ያለ ሰው ውጪ የምትሰራ ብትሆን በወር በሁለት ወር ጃዛ ጃዛ ቤት ትወጣለች፣ ወደ ስራዋ ትመለሳለች። ኮንትራትም ትሆን ልክ እንደ እስር ቤት ነው በቃ። ሰው ውጪን አየር የሚያዩ ሀገሩ ሲገባ ነው። ግን እነዚህ ደግሞ አይማሩም። በቃ እንደዚህ አይነት ደደብ ሴቶች አሉ። ከነሱ ተቆጥረን አሁን እኛ ይሄን እኮ ለእናቷ አንድ ዘይት የላትም፣ 5 ሊትር ዘይት የላትም እኮ። ይሄኔ እናቷ የተቀደለ ልብስ ለብሳ ነው ሀገር ቤት የምትዞረው። እንደው ጉድ እኮ ነው። ደግሞ ቅመም እኔ ያናደዳችሁ ማለት ነው እኛ የመዳም ቅመሞች ስላላችሁ ነው። ስለዚህ ከኛ ጋር የመዳም ቅመም አትበሉ፣ ደማችሁ ይፍላ እንዴ! የመዳም ቅመም አላሉም እንዴ? ጉድ እኮ ነው። ለማንኛውም እኔንም እንዳትረሱኝ። እኔ አሁን ሀገር ልገባ ነው በቅርብ ቀን። ዩቲዩብ ነው ስራዬ፣ ልሰራ ነው። ስለነላም ይጎራ ነው እንግዲህ ካለ ቡሽ ያው ዱባይ መጣችሁ ለመዝናናት እንዳትረሱኝ። ራሳችን ችላችሁ ናውርሽም ደግሞ ስለዚህ እንግዲህ የመዳም ቅመሞች እያላችሁ ከኛ ጋር እንዳትደርቡ። በተለይ ከኔ ጋር በተለይ እንጋደላለን። እኔና እናንተ እንጋደላለን። ድናት ግን ጃዛ አልወጣ መንጃዛል ልጅ አሳዳጊ ቤት ሰሪ ሰው ደም የለውም ይባላል። ስለዚህ ስራ ፈቶች አላህዊ ኑሮይ ማለት ነው። ኑሮይ ለኔ ቢጤ ለየትኞች ሰጥ መስጊድ ባሰራ ጉድጓዱ ውሃ ባስቆፍርበት ስንት ኸይር ስራ የሚያስገኝኛው እነዚህ ጋር አሁን እስኪ ስጧቸው ችግር የለውም እኮ ግን ለራሳችሁ ከሽንት ቤት አጠባ ሳትወጡ እነሱ ናቸው መፍሩት ለእናንተ መስጠት ያለባቸው እኮ። ከምሬ ነው የምላችሁ። እነሱ ለእናንተ ቢሰጧችሁ ችግር አለው። ዩቲዩባችንን እኛ ላይክ ካደረግንላቸው ሰብስክራይብ ካደረግን እይታ ካላቸው እኮ በደንብ ይከፍላቸዋል። ስለዚህ ለአፊያ ተዋቸው፣ ይጠቀሙ። 2000 ስንት ነበር ያለችው? 2600 ድርሃም ወርቅ ገዝታለች። አሁን እቺ እውነቴን ነው የምልህ እና አብርሽ ልጅ ወልደው ስታይ ገመድ ያንጠሲል ለማለቱ አይቀርም ወይ ደግሞ ተስፋ ቆርጣ ኢትዮጵያ ማትር ሴትዮ ናት እቺ። እንደገና ደግሞ ኢትዮጵያ መንቀሳቀሻ ከዝንትን ሲሉ እናንተ ዱባይ ያላችሁ እህቶች አትጃጃሉ አለች እናትዬ። ጓደኛዬ ነው እናቴ ብልጥና ኮንትራትም ስለሆነች አታደርገውም። ለሚሰጥና ለማይሰጠው ጠንቅቃ ታውቃለች። እስቲ በዋትስአፕ ገብቼ ጠይቃታለሁ ጓደኛዬን እንዴ ካረገችማ እውነት እንዴ እዛ የተጀመረ መስጊድ ያለልሽ እሱን አታስጨርሽም ብዬ ነው ማጥረገርጋት። ዩቲዩበር ነበር ነገራችን ላይ አታደርገውም። እንደማታደርገው አውቃለሁ። ሱስዬ እንደማታደርገው አውቃለሁ። አዎ ለምትሰጪው ስለምታውቂ ማለት ነው። ስለዚህ ላይክ እናርግላቸው፣ ሰብስክራይብ እናርግላቸው፣ እናበረታታቸው። ከዛ ይክፈላቸው ዩቲዩብ በቂ ከፍ ደኛ እኮ ጊዜ እኮ ነው ሰተን የምናይላቸው እኮ። ስለዚህ እኔንም አድርጉ። ምቀኛ የሰው ምቀኛ እኔ እንኳን እንደዚህ እየሰራው ሰብስባችሁ ብትሰጡኝ አልቀበላችሁም። ሐራም ነው የምላችሁ። ለምን ሽንት ቤት እንዴት አጥባችሁ ብሩ እንደምታመጡት ሽንት ቤት እኮ አጥባችሁ ነው የምታመጡት ነው የምለው። ቱ ወይኔ በላችኋል። ጀማል ወዶ አይደለም። ለማንኛውም የሀብታም አሽቃባጭ አትሁንሽ። አንዱ ሊያገባ ሌላው ገገባ። ህይወትሽን ችግርሽን አራክፈሽ ለእናትሽ ካለች እናትሽ ድረሽላት። ካለሽ ልጅሽን ሂጅና አሳድጊ ለልጅሽ በቃ። ይሄ ማሽቃበጥ ባህሩ ዳር ዝናብ የሚያሽቀብጠው እንደዛ አትሁኑ ወይ